ሰላም ቤት ሰላም። ይቅርታ የፊዚክስ ጥያቄ አልገባኝም። ታስረዳኛለህ? እሺ ይቻላል። ነይ ተቀመጭ። አያችኋት? ከዚህ ለማኝ ጋር ምን ትሰራለች? ክብራችንን አቃለለች። አይዟችሁ እኔ አስተካክለዋለሁ። ሊሊ ተነሽ። አማን ጋር ዳሪስ አውቅቶ ሊሊ ተነሽ፣ ነገ አስረዳሻለሁ። አንተ ለማኝ የዲግሪ ስልጠና አፈል ተጠንቀቅ። እኔ እኮ ትምህርት ብቻ ነው ያሳየኋት። ዝበል ደግመህ አጠግቧ ብትደርስ ከዚህ ትምህርት ቤት ነው ማለት። ሊሊ ይሄ ልጅ አንቺን የቀረበሽ ለገንዘብ እንደሆነ ታውቂያለሽ? ሄበል ቤኪ እንደዚህ አይነት ሰው አይደለም። እሺ ካላመንሽን ተይው፣ ወደፊት የምታዩት ይሆናል። አንተ ለሷ አትመጥናት። ስለዚህ አርፈህ ትምህርት ተማር። ሊሊ እነሱ ልክ ናቸው። እኔና አንቺ ሰማይና ምድር ነን። ከዚህ በኋላ ባንገናኝ ደስ ይለኛል። ቤኪ ቤኪ ወንድሜ አብርሃም ምን ሆነ ነው እየሮጥሽ መጣ? ዛሬ ጠዋት አራጫ መሆኑ ይያሉ ከያዙ ለምን ሳይሆን ወንድም አንተ ደክመህ ፀሐይ ላይ ተቃጥለህ እንዴት ነው የምትቀበል? እባክህ ላይ ማሰንስ አይሆን እንደ ሀብታም ልጆች ባትሆን ምንም ነገር እንዲጎልብህ። አመሰግናለሁ። መልካም ቀን ያሰብ ወንድም በጣም የዋህ ነው። አዎ ወንድሜ በጣም የዋህ ነው። ቤኪ ያላችሁትን ሁሉንም ነገር ሰምቻለሁ። በጣም የሚገርም ወንድም ያለው አንዳንዴ ይሰማኛል። እሱ እዛ ጎዳና ላይ እየዋለ እኔ ትምህርት ቤት ሰማሁ። አይሰማም። እሱን አንተ መስዋዕትነት እየከፈለ ያለው ትልቅ ተስፋ ሰው ነው። እና ቅድም ያቋረጥነውን ጥያቄ አልገባኝም፣ በደንብ አስረዳኝ። እሺ